በመጨረሻም ፊዳን የቡራክ እውነተኛ እናት መሆኗን አወቀች። ቶፕራክም ነጃት መሆኑን ደረሰበት። እኔ ነጃት ነኝ ፊዳን ብሎ ሲስማት 5 ዓመት በውሸት የተገነባው ዓለም በዚያ ቅጽበት ፈረሰ። ቡራክም እውነተኛ እናትና አባቱን ስላገኘ በጣም ተደሰተ። ወደዚህ ልብ አንጠልጣይ ታሪክ ከመግባታችን በፊት አሁኑን እስቲ 500 ላይ ካስገቡት ወደ ቪዲዮ። ፊዳን በረንዳው ላይ እንቅልፍ ወስዷት ስትነቃ በሩ ተቆልፎባት አገኘችው። በብርድ እየተንቀጠቀጠች መስታወቱን በኃይል እየመታች እባካችሁ ማንም የለም እንዴ? በሩ ተቆልፎብኛል፣ እባካችሁ ክፈቱልኝ እያለች ትጮኻለች። አይዳን በድንገት ወደ በሩ ትመጣና ፊዳንን በብርድ ስትሰቃይ በመስታወቱ ውስጥ እያየቻት በውስጧ ይሄ ገና ጅማሬ ነው፣ ከቤቴና ከህይወቴ እስክትወጪ ድረስ እረፍት አልሰጥሽም ብላ ታስባለች። ፊዳንም አይዳንን ስታያት እንደምትከፍትላት ተስፋ በማድረግ አይዳን እባክሽ በሩን ክፈችልኝ ልሞት ነው ብላ ትማጸናታለች። ነገር ግን አይዳን በንቀትና በክፋት እያየቻት አንቺ ቆሻሻ ሴት፣ እዚህ ቤት ውስጥ ላንቺ ምንም አይነት ቦታ የለኝም፣ ባሌንና ልጄን በፍጹም ልትነጥቂኛችን፣ እኔን መቃወም ምን ማለት እንደሆነ አሁን በሚገባ ታውቂያለሽ ብላ በክፋት ፈገግ እያለች ፊቷን አዙራ ትሄዳለች። ከጥቂት ጊዜ በኋላ ቶፕራክ ወደ በረንዳው ሲወጣ ፊዳንን ራሷን ስታና ወድቃ ሲያየት በጣም ደንግጦ ፊዳን ምን ሆነሽ ነው? እባክሽ አይኖችሽን ክፈቺ፣ አምላኬ ሆይ በጣም ቀዝቅዘሻል እኮ፣ ማነው እዚህ የቆለፈብሽ እያለ በድንጋጤና በፍርሃት አቅፋ ያነሳታል። ፊዳንም ራሷን ስታ ስለነበር ምንም መናገር አልቻለችም። ቶፕራክም እዚህ መቆየት አልነበረብሽም ብሎ አቅፎ ያነሳታል። ከዛም በፍጥነት ሙቀት ወደምታገኝበት ቦታ ይዛት ይገባል። ፊዳንንም እሳት ዳር ካስቀመጣት በኋላ ብርድ ልብስ እያለበሳት እንዴት እዚህ ውጪ ልትቀሪ ቻልሽ? ማነው እንደዚህ የጨከነብሽ? እባክሽ አይኖችሽን ክፈቺ እያለ በስስት ይመለከታታል። ፊዳንም በብርድ እየተንቀጠቀጠች አይኖቿን በከፊል ከፍታ በድካም ታያዋለች። ቶፕራክም ጸጉሯን በእርጋታ እየዳበሰ አትፍሪ፣ አሁን ደህና ነሽ፣ ማንም ከዚህ በኋላ እንዲጎዳሽ አልፈቅድም እያለ በስስት ይመለከታታል። ከጥቂት ጊዜያት በኋላም ሃሊዴ ወደ ሳሎን ስትመጣ ፊዳንን ወንበር ላይ ሆና ስታቃስት ስታያት ደንግጣ በመምጣት ግንባሯን እየነካች አንቺ ልጅ እሳት መስለሻል እኮ፣ በጣም ነው የምትነጁ፣ ምን ነክቶሽ ነው? ማነው እንደዚህ ያሳልፎ የሰጠሽ ትላታለች። ፊዳንም በድካም ድምፅ ሃሊዴ አክስቴ በጣም ነበር የበረደኝ፣ ሙሉ ሰውነቴን አሞኛል፣ መተንፈስ እንኳን እያቃተኝ ነው ብላ እያለቀሰች ትመልስላታለች። ሃሊዴም አይዞሽ የኔ ልጅ አሁን ትኩስ ሾርባ አምጥቻ አጠጣሻለሁ ብላ ወደ መኝታ ክፍሏ ትወስዳታለች። በሌላ ትዕይንትም ቶፕራክ የፊዳን ሁኔታ በጣም ስላሳሰበው በድብቅ የፊዳንን መኝታ ቤት በር ከፍቶ በስስት ይመለከታታል። ፊዳንም አልጋዋ ላይ ተኝታ ነበር። ቶፕራክም በሩ ላይ ቆሞ በውስጡ ለምንድን ነው ስለሷ ብቻ የማስበው? እሷን ሳያት ለምንድን ነው ሁልጊዜ የተለየ ስሜት የሚሰማኝ እያለ ራሱን ይጠይቃል። ከዛም በሩን ዘግቶ ሲወጣ አይዳንን ደረጃው ላይ ያገኛታል። በጥርጣሬና በንዴት አይኖቿን አፍጥጣ ቶፕራክ የት ነበርክ? እዚህ ምን እያደረክ ነው? የፊዳን ክፍል አካባቢ ምን ትሰራለህ? ብላ በቁጣት ጠይቀዋለች። ቶፕራክም ደንገጥ በማለት ምንም እያደረኩ አልነበረም ብሎ ይመልስላታል። አይዳንም እኔን ልታታለኛት ሞክር ብላ በጥርጣሬ ታያለች። በሌላ ትዕይንትም ሃሊዴ ሾርባ ይዛ ወደ ፊዳን ክፍል ትገባለች። የያዘችውን ሾርባም ታስቀምጥና አሁን እንዴት ነሽ? ግን ማን ነው በሩን የቆለፈብሽ? ብላ ማን እንደዚህ ሊያደርግባት እንደሚችል መጠርጠር ትጀምራለች። ፊዳንም እንባዋን ከጉንጮቿ እየጠረገች ሃሊዴ አክስቴ በጣም ፈርቼ ነበር፣ ማንም የሚደርስልኝ አልመሰለኝም። አይዳን ግን እያየችኝ ጥላኝ ሄደች። ለምንድን ነው እንደዚህ የምጨክንብኝ? ምን አድርጊያት ነው? ሃሊዴም አይዞሽ በማለት ሾርባውን እንድትጠጣ ካደረገቻት በኋላ ከክፍሉ ስትወጣ አይዳንን ታገኛታለች። ከዛም ትናንት ማታ ፊዳንን በረንዳ ላይ ዘጋሽባት አንቺ ነሽ አይደል? ይህን ክፋት ከየት አመጣሹ? ምንም አይነት ርህራሄ የለሽም? አይዳንም ምንም እንዳላጠፋ ሰው ምን እያልሽ ነው? እኔ ምንም አላደረኩም ብላ በውሸት ትመልስላታለች። አይዳንም በንዴት ወደ ፊዳን ክፍል ትሄድና አንቺ ቆሻሻ፣ ለሃሊዴ የነገርሻትን አውቃለሁ፣ ድጋሚ ስለኔ አንድ መጥፎ ነገር ብትናገሪ የባሰን የማደርግብሽ ብላ ታስጠነቅቃታለች። ፊዳንም በህመም እየተሰቃየች እባክሽ ተይኝ፣ እኔ ምንም አላደረኩሽም፣ ለምንድን ነው እንደዚህ የምትጨክኝብኝ ብላ በድካም ድምፅ ትናገራታለች። አይዳንም ምንም ሳትራራ አሁኑኑ በ10 ደቂቃ ውስጥ ወደ ኩሽና ሂጂና ስራሽን ስሪ፣ አይ ካልሽ ግን ቤቱን እላይሽ ላይ ነው ማፈርሰው፣ እዚህ ቤት ውስጥ ያለ ስራ መቀመጥ አይቻልም ብላ ታስፈራራታለች። በሌላ ትዕይንትም ቡራክ አባዬ እዚህ መሆን አልፈልግም፣ ፊዳን የት ነች?
ፊዳንን የምፈልገው እባክህ ወደ እሷ ውሰደኝ ብሎ አኩርፎ አልጋው ላይ ይቀመጣል። ቶፕራክም የቡራክን ጉንጮች እየዳበሰ የኔ ጀግና ልጅ ፊዳን አሁን ትንሽ አሟታል፣ ግን አብረን ወደ ውጪ እንወጣና ቆንጆ አበባ ለቅመን እንወስድላታለን ብሎ ወደ ውጪ ይዞት ይወጣል። ኩሽና ውስጥም አይዳን ሆን ብላ ሳህኖቹን ከጠረጴዛው ላይ ወርወራ እየሰበረች አይ ፊዳን ምን አይነት ግዴለሽና ስራ ፈት ሰው ነሽ? ሁሉንም ነገር ማበላሸት ነው ስራሽ። ፊዳንም በህመም እየተንቀጠቀጠች በጣም ይቅርታ አሁኑን አጸዳዋለሁ። አይዳንም አሁኑኑ በእጆችሽ ሰብስቢ፣ ይህን አጽድተሽ ስጨርሺ ወደ አትክልት ቦታው ሂጂና የደረቁትን ቅጠሎች ሰብስቢ ብላ ታዛታለች። ፊዳንም እንደታዘዘችው የደረቁትን ቅጠሎች እየሰበሰበች እያለ አዙሯት ልትወድቅ ስትል ቶፕራክ በፍጥነት ይደርስና ፊዳን ደህና ነሽ? እባክሽ እረፍት አድርጊ፣ ስራው በኋላ ይደርሳል ብሎ እረፍት እንድታደርግ በማሰብ ፊዳንና ቡራክን ወደ ፓርክ ይወስዳቸዋል። እዛም ከደረሱ በኋላ የሚበላ ነገር እየገዛላቸው በደስታ ጥሩ ጊዜ እንዲያሳልፉ ያደርጋቸዋል። በዛም ቅጽበት ሃሊዴ በድንጋጤ ለቶፕራክ እየደወለች ቶፕራክ የት ነክ? ቡራክና ፊዳን ቤት ውስጥ የሉም፣ ሙሉ ቤቱን የፈለኳቸው፣ የት እንዳሉ ታውቃለህ? ብላ ትጠይቋለች። እሱም ሃሊዴ ተረጋጊ፣ ከኔ ጋር ናቸው፣ ፓርክ ውስጥ እየተዝናናን ነው፣ አሁን እንመለሳለን ብሎ ስልኩን ይዘጋዋል። ከሪማንም ስልክ ሲያወሩ ትሰማና ለምንድነው ይዟቸው የወጣው ብላ በጣም ትናደዳለች። የቤት አጋዣቸው የቡራክን ክፍል እያጸዳች እያለ በድንገት አልጋ ስር አንድ በፖስታ የታሸገ ደብዳቤ ታገኛለች። ምን ሊሆን ይችላል ብላ አንስታ ልትከፍተው ስትል ከሪማን ትደርስና ከእጇ ትነጥቃታለች። ከሪማንም ከክፍሉ ወጥታ ስታነበው ፊዳን የቡራክ እውነተኛ እናት መሆኗን የሚገልጽ ደብዳቤ ነበር። እንዳጋጣሚም ፊዳን በዛ በኩል ስታልፍ ከሪማንን ደብዳቤውን ስታነብ ትመለከታታለች። ከዛም የሆነ ሚስጥር አለ ብላ በማሰብ በድብቅ ለመከታተል ትወስናለች። ከሪማን ቶፕራክ ማወቅ የለበትም፣ ቤተሰቤ እንዲፈርስ አልፈቅድም ብላ ወረቀቱን ወደ ቆሻሻ ገንዳ ወስዳ ማቃጠል ትጀምራለች። እሳቱንም ከለኮሰችው በኋላ ጥላው ትሄዳለች። ፊዳንም በፍጥነት ትደርስና እሳቱን አጥፍታ በግማሽ የተቃጠለውን ደብዳቤ ታነበዋለች። ወዲያውም ተንበርክካ እያለቀሰች አምላኬ ሆይ ቡራክ የኔ ልጅ ነው፣ ቶፕራክም የሞተው ባሌ ነጃት ነው፣ 5 ዓመት ሙሉ በውሸት ህይወቴን ነጥቀውኛል። ልክ ከሪማን ስትደርስም ምን አይነት ጨካኝ አውሬ ነሽ? የገዛ ልጄን እንዴት ትነጥቂኛለሽ? ከዚህ በኋላ ግን አልፈቅድልሽም ብላ ወደ ቡራክ ጥላት ትሄዳለች። ከሪማንም በፍጥነት አይዳን ጋር ትሄድና አሁኑን የቡራክና ያንቺን ልብስ አዘጋጂ፣ ቶፕራክ እውነቱን ማወቅ የለበትም፣ ከሀገር መውጣት አለባችሁ ብላ ሻንጣቸውን እንዲያዘጋጁ ታደርጋቸዋለች። ቡራክም የትም መሄድ አልፈልግም ብሎ በሐዘን ይናገራል። ከደቂቃዎች በኋላም አይዳን ደረጃው ላይ እየሮጠች ቡራክ የት ነህ እያለች ትጮኻለች። የቤቱንም ሰራተኞች እንዲፈልጉት ካደረገች በኋላ ቤቱ ውስጥ የትም ቦታ እንደሌለ ይነግሯታል። ከሪማንም እንዴት ሌላ ሰው ሲወስደው ዝም ብላችሁ ታያላችሁ ብላ ሰራተኞቹን ተወቅሳቸዋለች። ከዛም አይዳን ፊዳን ይዛው እንደሄደችና ለ5 ዓመት የደበቀችው ሚስጥር እንደተጋለጠ አውቃ እየጮኸች ታለቅሳለች። በስተመጨረሻም ፊዳን ቡራክን ይዛ ደህንነቱ ወደ ተጠበቀ ቦታ ወደ ድሮ ቤታቸው ይዛው ትሄዳለች። ከደቂቃዎች በኋላም ቶፕራክ ወደ ፊዳንና ቡራክ ጋር ይደርሳል። ፊዳንም ቶፕራክን ስታየው ነጃት አንተ የኔ ነጃት ነህ ብላ የቶፕራክን ፊት እየዳበሰች ቡራክም የኛ ልጅ ነው ብላ የድሮ ትዝታው እውነት መሆኑን ትነግረዋለች። ቶፕራክም አይኖቹ በእንባ ተሞልተው የፊዳንን አይኖች እያየ በጣም እወድሻለሁ፣ ከዚህ በኋላ ማንም እንዲለየን አልፈቅድም ይላታል። ፊዳንን በእንባ እኔም በጣም እወድሃለሁ ብላ ወዲያውኑ በከፍተኛ የፍቅር ስሜት ተሳሳሙ። ቡራክም እውነተኛ እናትና አባቱ መሆናቸውን ሲያውቅ በጣም ደስ ይለዋል።